እኛ እኮ ደሃ ሆነን አንቀርም። 100 ምናምን ሚሊዮን ህዝቦች ነን። በጣም ትልቅ ፖቴንሻል ያለው ሀገር ነው። ኩሩ ህዝብ ነው። ታሪክ ያለው ህዝብ ነው። እስልምናን ክርስትናን ከማንም በፊት ያስተናገደ ህዝብ ነው። ታይቶ ተነግሮ የማይጠገብ ታሪክ ያለው ህዝብ ነው። ኢኮኖሚክ ስራችንን ከሰራን፣ ፖለቲካ ስብራቶቻችንን በውይይት ከፈታን የኛ ኢንፍሉዌንስ እዚች ሰፈር የሚቀር አይመስለኝም፣ ቢፈለግም ባይፈለግም። ነገር ግን ቀይ ባህርን በሚመለከት ሰላም ለማምጣት ከሆነ ሐሳቡ ኢትዮጵያ የሌለችበት ሰላም ማረጋገጥ ከባድ ነው። አስቡት 110 ሚሊዮን 10ሩ እንኳን ከፈሰሰ መከራ ነው የሚያመጣው። ስለዚህ ሰላም ይፈልግ ኃይል በትብብር መስራት ይኖርበታል፣ ይጠቅመዋል ብለን እናምናለን። በዚሁ መንፈስ ማየት ጥሩ ነው። ጊዜው እያየ ይፈተዋል። ዲፕሎማሲና ምደባን በሚመለከት በመጀመሪያ የአምባሳደሮች ምደባ ቅጥር አይደለም፣ ሹመት ነው። ሹመት የፖለቲካ አመራር የኔን ፖሊሲ ይሰራልኛል፣ እንደራሴ ሆኖ የኔን ጉዳይ ይነግርልኛል ያለውን ሰው የሚሾምበት ቦታ ሹመት ነው። ሹመቱ ግን መመዘኛ አለው። ብቃት፣ ልምድ ምናምን የሚባል መመዘኛዎች አሉት።